ቀላሉ ኔጌቲቭ ነገር ምንድን ነው? ቴንክ ዩ። አንድ ሰው አስተውሉ፣ አንድ ሰው ቻሌንጅ ውስጥ ገብቶ ኢንቨስት ከሚያደርገው ወጪ ይልቅ በችግር ብሬክ ሆኖ ሱስ ውስጥ ኦር ሌላ ነገር ውስጥ ገብቶ ኢንቨስት የሚያደርገው ገንዘብ እጥፍ ነው። የኔ ብላችሁ የምታስቡት ሰው እናንተ የራሳችሁን ሀሳብ በምታንጸባርቁበት ሰው አጠገባችሁ አታስቡት። what are you investing on? ምን ላይ ነው ኢንቨስት ያደርጋችሁ ያላችሁት? ሰላም ውድ የደሱ ሞሽንስ ዩቲዩብ ቻናል ተከታታዮች እንኳን በድጋሚ ወደ ደሱ ሞሽንስ ዩቲዩብ ቻናል በሰላም መጣችሁ ብለናል። እዚህ ጋር አመሰግናለሁ ድጋሚ ወደዚህ ዩቲዩብ ቻናል የመጣችሁላችሁ ነው። ኦልራይት ጋይስ ዛሬ የመረጥነው ፊልም ምናልባት ለህይወታችን እድገት ግብአት ይሆናል ብለን የመረጥነው ፊልም አትፍረድ ይሰኛል። ቀደም ብዬ አንዳንድ ነገሮችን ለማሳወቅ ያህል ይህንን ቪዲዮ ምሰራው ለፊልም ትችት ኦር ደግሞ ከሌላ ነገር አንፃር አይደለም። ስለዚህ እኔ በተረዳሁት መሰረት ህዝቡ ላይ ሪፍሌክት ማድረገው የራሴ ሀሳብ እንደሆነ ከወዲሁ ላሳውቅ እወዳለሁ። ስለዚህ እስቲ ወደ ፊልሙ አብረን እንሂድ። እኔ ብቻ አይደለሁም አታፍጡብኝ። እሺ እኔ ብቻ አይደለሁም አታፍጡብኝ አልኩኝ። በቃ ማጥዬ በእግዚአብሔር ተረጋጋ። እንዴት ነው የምረጋጋው? ማጥዬ በእግዚአብሔር ስሞት ተረጋጋ። አብዳል እያልን እኮ ነው። በቃ በፍጹም አናለ አኛ ያየሁትን እውነት ቅዠት ነው እያልን እኮ እና እንዴት ነው የምረጋጋው? በቃ በፍጹም ሳርዬ ማይ እኔ ወንድማችሁ ነኝ አይደል? ተቆኛላችሁ ሌላ ዘመን አብሬያችሁ ስሙር ሳብ ጋይታችሁ እና እኔ ብድል አብዬ ታቀም በመማት እንዲያለ ተዋችሁና በቃኛ ወደ ቤታችን አልቃሻ ጋይስ actually it's very frustrating። እንደዚህ አይነት ስሜት ተሰምቷችሁ ያውቃል? ግን ማለት ማንንም ሰው የማይረዳበት ፖዚሽን ላይ ሆናችሁ ታውቃላችሁ? በህይወታችሁ ውስጥ አለ አይደል? በቃ ነገሮች ሙሉ በሙሉ ብሎክድ አውት የሚሆኑበት ታይሚንግ አለ ኢን ላይፍ። በእውነት እኔ ይህን ፊልም ሳይ በጣም ውስጤ በጣም ተነክቶ ነበረ። በጣም ታችንግ የሆነ ፓርት ነው። እንደምታዩት ነው በቃ everyone thinks that you are crazy, that you are mad። በቃ እብድ እንደሆናችሁ ሁሉም ሰው የሚስማማበት ሰዓት አለ። በቃ እናንተ ያያችሁትን ልክ ስላላየ ሁሉም ሰው እንደራሱ ነው ማሰብ የሚፈልጋችሁ። ሁሉም ሰው በቃ እገሌም እንደኔ ነው የሚል ሜንታሊቲ ስለሚኖረው ከዛ ግን ከዚች ፈረንጆች ቦክስ ሚሏት ቲንክ አውት ኦፍ ቦክስ ሚሏት ጌም አለችና ከዛች ቦክስ ሳጥኗ ውድ ነገሮችን አሻክራችሁ ማየት ስትችሉ እንደ እብድ ነው የምትቆጠሩት። እዚህ ፊልም ላይ ያስተዋልኩት ነገር ቢኖር እሱ ነው። በቃ በጣም ሴንሲቲቭ በጣም ሴንሲቲቭ የሆነ ነገር ነው ቢነው ላይፍ ላይ በጣም ቻሌንጂንግ የሆኑ ፓርቶች አሉ። በጣም ደባሪ ማንም ሰው የማይረዳችሁ ኢቭን የሚገርመው ማለት ነው። እኔ ከራሴ ኤክስፒሪየንስ እያደረኩኝ ነው የማወራው። በእርግጥ ይህን ያህል ምንም ገራሚ የሆነ ነገር ባይኖረኝ በዚች በአጭሯ ላይፍ ባየሁባት ጊዜ ራሱ የሚገርሙ ነገር ፋሚሊ ብላችሁ የያዛችሁትን ሰው የሚረዳበት ሰዓት አይኖርም። በቃ you will be just alone, lonely። በቃ ብቸኛ ትሆናላችሁ። ዜሮ ዘጭ ትላላችሁ ማለት ነው። በቃ ወደዛ አይነት ሴንሲቲቭ ህይወት ላይ ገብታችኋል ብዬ አስባለሁ። እኔም ገብቼ ስለማውቅ ማለት ነው። በቃ ነገሮች ሁሉም ቦታ ላይ ሙሉ ጭልም የሚሆኑበት ታይሚንግ አለና በእርግጥ በጣም ታችንግ ነው። ብቸኝነት ሲኮን ምናምናም ሲኮን ሰው በጣም ማለት ከባድ ነው። ሌላ ነገር ምንም ለማለት አይደለም። በእርግጥ በጣም ከባድ ነው። ነገር ግን ተባለ ብሎ ህይወት ይቆማል ይላል ሰው። አይቆምም ህይወት። በቃ ብቸኛም ሆናችሁ ካፕልም ሆናችሁ ትሪፕልም ሆናችሁ ግን
ላይፍ መቼም አይቆም፣ ይቀጥላል። ሶ በዚህ ታይም ምንድነው ማድረግ ያለባችሁ የሚለውን ነገር ዳይቭ ለማድረግ እንሞክር ባጭሩ። ምክንያቱም ይህንን ፊልም በክፍሎች ከፋፍለን ስላዘጋጀሁት ክፍሉ ማለት ቆራጭ ስላስተካከልኩት እያንዳንዱ ፖይንት እያነሳው ለማውራት ሰዓትም አይበቃንም እና ብቸኛ ሲሆን እንደኔ መጀመሪያ መደረግ ያለበት ነገር ጀስት ሉክ አት ዩርሰልፍ ማለት ምንድነው የምታምኑት ነገር፣ አንተ ወይንም አንቺ የምታምኑ ነገር ወሳኝነት ነገር አለ። ምክንያቱም ብቸኛ የሆናችሁበት ስፓት ለራሳችሁ ኦር የሆነ ነገር አይታችሁ ለሰው ስትሉ ነው ብቸኛ የሆናችሁበት ስፓት። ከዛ ውጭ ምንም አይነት ሪያሊቲ የለም ማለት ነው። ስለዚህ ያንን ነገር ዲስቲንጉሽ ለመለየት መሞከር መቻል አለብን ማለት ነው። ቅርብ ለምንድን ነው ብቸኛ ሆኑት ምናምን የሚለውን ነገር እያንዳንዷን ነገር just check it out, you should have to know it። እና የሚገርመው እንደዚህ ብቸኛነት የሚፈጠርበት አጋጣሚዎች ብዙ ናቸው። ለምሳሌ አሁን የኔ ብላችሁት የምታስቡት ሰው እናንተ የራሳችሁን ሀሳብ በምታንጸባርቁበት ሰው አጠገባችሁ አታገኙት። that is the reality። ነገር ግን ስትሮንግ ማለት ይሄ ጠንካራ የምንለው ስብዕና የሚገነባው ያን ሰዓት ነው። በነገራችን ላይ ሁሉም ነገር ሰጥ ሲል፣ ሁሉም ሰው ብሎክ አውት ሲያደርጋችሁ፣ ሪሌሽንሺፕ ላይ ሊሆን ይችላል ያ ነገር ብሎክ አውት ሲያደርግ፣ ደግሞ ስራ ሊሆን ይችላል ስራችሁ ሙሉ ፌር የሚያደርግበት ወይ ምክንያቱም ሁሉም ነገር ስታርታፕ የሚያደርግበት ታይም ያቺ ነው። ለምሳሌ አሁን ስኬትቦርድ ተጫዋች ስኬትቦርድ የሚጫወት ሰው የመጀመሪያ ዙር ቢወድቅ ቀጣዩን ግን ሁኔታ ለመልመድ በጣም አመቺ ሆኗል። በተመሳሳይ ሁኔታ አንድ ውሻ የማያውቃችሁ ውሻ የጓደኛችሁ ቤት ስትሄዱ ይጮሃል። የመጀመሪያ ስትሄዱ it's obvious he doesn't even know you so ይጮሃል። የሚጮኸው ስለማያውቃችሁ የመጀመሪያ በቀጣይ ግን ጩኸቱን ትንሽ ቀነስ ያደርጋል። ከዛ ከቆይታ በኋላ ጭራውን ማወዛወዝ አይነት ወይ ይጀምራል። ምን ለማለት ነው? በቃ የሆነ ሰዓት ላይ ትገፉና ስትለምዱት ጭራውን ማወዛወዝ ይጀምራል ማለት ነው። ውሻ ልክ እንደ ውሻው ማለት ነው። ስለዚህ በቃ እስከ ተወሰነ ሰዓት መገፋታችሁ ምን ማለታችሁ ከፍታ ጫፍ እየደረሳችሁ ስለሆነ ሌላ ነገር ምንም ሪያሊቲ የለውም። ስለዚህ ስብዕናችሁን ማሳመን ያለባችሁ ነገር ነው ያንን ነው። otherwise ምናምን አለው ስብዕናችሁ በዛ ሳይም መገንባት ካልቻለ የወደቃችሁ መጨረሻ ውሳኔያችሁ ሊሆን የሚችለው ሱሳይድ፣ ራስን ማጥፋት። አም ሶሪ ይሄንን ስል ግን በቃ እንትና በዚህ ስታንዳርድ እዛ ደርሷል፣ የሆነ ቦታ ደርሷል ምናምን፣ እንትና ደግሞ በዚህ ገብታ በዚህ ወጣለች ምናምን የሚለውን ጽንሰ ሐሳብ እያንዳንዱን ነገር አእምሯችሁ ሲያብሰለስለው በቃ ያላችሁበት ስፓት ልክ ከፍቅረኛችሁ ጋር ብሬክ አፕ ስታደርጉ ላይፍ ያላችሁበት ሁኔታ በጣም ቻሌንጅ ሲያደርጋችሁ ፕላስ ደግሞ በቃ ሁሉም ነገር ብሎክ አውት ሲያደርጋችሁ የመጨረሻ ነገር የሚመጣላችሁ ሜንታሊቲያችሁ የሚነግራችሁ ሱሳይድ በቃ ሙት የሚለው ሜንታሊቲ ነው የሚነግራችሁ። ሶ ያንን ነገር ማጥራት አይቻልም ወይ? አይናት እኔ በብዛት የሚገርመኝ ነገር የሰው ልጅ ከፖዚቲቭ ይልቅ ለኔጌቲቭ በጣም ቅርብ ነው። ለሚሻው አሁንም ወደዚህ ሲቹዌሽን ወደ ብቸኝነቱ ሲቹዌሽን እንምጣ፣ ሁናቴ እንምጣ። ወደዚህ ሁናቴ ስንመጣ የሰው ልጅ ይሄ የፍቅር ላይፍ ኦር ሪሌሽንሺፕ ባይሆንለት ትምህርቱ 0 ቢሆን ባይመቸው በቃ ሙሉ ፌሊንግ ቢሆን አሁን ፕላስ ደግሞ ስራው
ነገሮች እንዳሰበው ልክ ባይሄዱለት ከዛን አሁን ደግሞ ይሄ ህይወት በጣም በቃ ፍትጊያ ሩጫ የሞላበት ህይወት አለ። ህይወትን ደግሞ በቃ ለሷ ብቻ ኔጌቲቭ ሳይድ ብታደላ ይሄ ሰው ሊያደርግ የሚችለው ነገር ቀላሉ ኔጌቲቭ ነገር ምንድን ነው? ቴንክ ዩ ወይንም ደግሞ ወደ ሱስ ራሱን ማስገባት፣ ወይ ራስን ማጥፋት ወይንም ደግሞ ወደ ሱስ ማስገባት። ተመልከቱ። በነገራችን ላይ አንድ ሰው አስተውሉ፣ አንድ ሰው ቻሌንጅ ውስጥ ገብቶ ኢንቨስት ከሚያደርገው ወጪ ይልቅ በችግር ብሬክ ሆኖ ሱስ ውስጥ ኦር ሌላ ነገር ውስጥ ገብቶ ኢንቨስት የሚያደርገው ገንዘብ እጥፍ ነው። አመናችሁ አላመናችሁ that's the reality። የትም ሄዱ የትም ግቡ የትም ውጡ በቃ ያለው እውነታ ያ ሰው ፖዚቲቭሊ እየሰራ ነገሮች ፌል ሲያርጉበት የሚበጅተው በጀት ልኬት ለአእምሮ የሚሰጠው ሜንታሊቲ እና ነገሮች ፌል ካርጉ በኋላ ከወደቀ በኋላ ወደ ሱስ ውስጥ ወደ ጥፋት ውስጥ ከገባ በኋላ ለአእምሮ የሚሰጠው ሜንታሊቲ ፕላስ ኢንቨስት የሚያደርጋቸው ነገሮች ሰማይ ከምድር የተራራቁ ናቸው። ሶ what are you investing on? ምን ላይ ነው ኢንቨስት ያደርጋችሁ ያላችሁት? ስለዚህ ብያለሁ በቃ ነገሮች ፌል ሲያደርጉ ስትሮንግ ከመሆን ይልቅ ኔጌቲቭ ነው የሚቀና። ሶ በጣም ህይወት ላይ ኮንሲደር ማድረግ ያለብን ነገር ቢኖር እሱ ነው። ሶ ኢማጂን እስቲ ሌትስ አስዩም like አንድ ግለሰብ ልክ እንደዚህ ነገሮች ፌል አደረጉበት ምናምን ወደ ሱስ ከመግባት ይልቅ በተቃራኒው ራሱን ስትሮንግ ወደሚያርግበት ጽንሰ ሀሳብ ቢገባ ምን ሊፈጠር ይችላል? ለምሳሌ አሁን ስለ ሪሌሽንሺፕ ያወራን ስላለን አጠቃላይ እዚህ ያላችሁ ወጣቶች ናችሁ ብዬ አስባለሁኝ። ከፍቅረኛው ጋር አንድ ወንድ ብሬክ ቢያደርግ ሁለት ማንነቶች አሉ። ብሬክ አፕ ከተደረገው ሰውዬ ጋር በተያያዘ ማለት ነው። የመጀመሪያው ሰውዬ የተለመደው ሰውዬ ነው። የተለመደ ይሄ ጠዋት ተነስቶ ፊቱን ታጥቦ ምናምን በቃ አለ አይደል ማህበረሰቡ የሚያደርገውን ድርጊት የሚደግም ደጋሚ ማለት ነው። የሚደጋግም ማለት ነው። ይሄ የድግግሞሽ ህይወት ውስጥ ያለ ምርጫው እናንተ ነው። ዞ የመጀመሪያው ግለሰብ that's obvious ልክ ከፍቅረኛው ጋር ብሬክ ሲያደርግ ኖርማሉ ነገር ምንድነው? ሱስ ውስጥ ራሱን ይደብቃል፣ ጫት ውስጥ ራሱን ይደብቃል ምናምን እንደዛ አይነት ነገር። ከዛም the worst thing he can do is faking suicide ማለት suicide ማድረግ ነው፣ ራሱን ማጥፋት ነው። በቃ የመጨረሻ ነገር ሊያደርግ ይችላል። already he's dead ማለት he's dying day to day በሚያስባቸው ኔጌቲቭ ጽንሰ ሀሳቦች አእምሮ ቀን በቀን ራሱን እየፈጀ ነው አለው። ቀን በቀን ማንነቱን እየፈጀ ነው አለው። ስለዚህ ኔጌቲቭ የምናወራት እያንዳንዱ ነገር ራሱ ባለው አላት። ቅድም ያየነው ካራክተር አለ። ልጁ በጣም ፍራስትሬትድ ሆኖ ነበር። በቃ እህቶቹ እንዴት ስብስብ እንደሚያደርጉ እያያቸዋቸው ነበርና ኢቭን ፍቅረኛ ሁላ ሽድን ማለት በቃ አጠገቡ ልትቆሙላ አልቻለችም። that's very breaking። በነገራችን በጣም የሚሰብራችሁ ነገር ምን መሰላችሁ? የምታምኑት ሰው ካጠገባችሁ ሲጠፋ፣ የምታምኑት ሰው እናንተ የችግሬ ቀን ብላችሁ ባሰባችሁበት ሰዓት ከምንም ነገር በላይ ደግሞ በህይወታችሁ በጣም ኢሴንሻል በሆነ ሰዓት ያንን ሰው ሉዝ የምታርጉበት ሰዓት ፔኑ በጣም ይጥፋ። ሰው እንዳለው አንደኛው ግለሰብ ያው የተለምደው ነው። ጀስት በቃ ኖርማል ነው። ጀስት እዚሁ ራሱን አዲክሽን ውስጥ ያስገባል። በቃ the same shit። ሌላኛውን ደግሞ እንመልከት። ሌላኛው ጀስት ስለ ብሬክ አፕ ያወራን ባለንበት ጽንሰ ሀሳብ ሌላኛውን ደግሞ እንመልከተው። ሌላኛው ደግሞ ምን ያደርጋል? በቃ ኢሚዲየትሊ ለአእምሮ የሚነግረው በቃ ሄዳለች ሰው በቃ በእርግጥ
እኔ የምጎዳበት የራሴ የሆነ ትዝታው ምናምን ይኖራል፣ ግን I should move on አለ አይደለ? ህይወት ይቀጥላል። sometimes በቃ she is ማለት የህይወታችን መጨረሻ no man this is not the ending, this is not where it ends። ስለዚህ ወዳጄ እንድናርግ ማለት ሰርቫይቭ አርግ። ስለዚህ አሁን የኛው ሰውዬ ምን ያደርጋል መሰላችሁ? ፈርጠምጠም ያለ ነገር ከሆነ ቲም ቤት ምናምን መግባቱ አይቀርም። እዚህም አካባቢ ደግሞ ፈርጠምጠም ያለ ከሆነ ደግሞ ያነባል። ስለዚህ እናንተ ሙር ወደ ፖዚቲቭ በተጠጋችሁ ቁጥር አእምሮአችሁ ለእድገት ሁሉ ጊዜ ዝግጁ ነው። ለኔጌቲቭም በተጠጋችሁ ቁጥር አእምሮአችሁ ለጥፋት ዝግጁ ነው። ምርጫው እናንተ ነው። ስለዚህ ጀስት ጋይዲንግ ማለት ጋይድ ለማድረግ ነው እየሞከርኩኝ ያለሁት። ሪያሊቲውን ለማሳየት ነው እየሞከርኩኝ ያለሁት። ፊልሞች የሚሰሩበት ጽንሰ ሀሳብ ከምን አንግል ነው የሚለውን ነገር ነው ለመናገር እየሞከርኩኝ ያለሁት። እንዳያችሁት ነው በቃ ብቸኝነት ከመሰማቱ በፊት እዚህ ፊልም ላይ ምናልባት አይታችሁ እንደሆነ ልጁ he was blind spot ማለት ጭፍን የሆነ ሀሳብ ነበረው። ነገሮችን አላረጋገጠም ምናምን በጭፍን ነገሮችን ለመወሰን ሞክሮ ነበር። look at this scene። ይህንን ሲን ተመልከቱት። እሻው ይህንን ሲን ተመልከቱት። just look at this. I hope በቃ የተፈጠረው ሪያሊቲ ይሄ ነው። ሁሉም ጋር ያለው ነገር ይሄ ነው። በቃ ትንሽዬ ጫፍ ይዘን እስከ መጨረሻው ለመመምሰስ እንሞክራለን። ሰው ከብላይንድ ስፓት አስተሳሰብ እንውጣ በተቻለን አቅም። ይሄ ጭፍን የሆነ ለነገሮች አሁን ለምሳሌ ሰዎችን በጭፍን ምንጠላው ነገር ይኖራል። ኦር ደግሞ በቃ ፈጽሞ የማይመቸን ስፓቶች ይኖራሉ። አላረ ሚዳን ነው እኮ ማለት ምንም እናውቀው ነገር የለም። እኔ አሁን ለምሳሌ በቅርቡ ከራሴ ኤክስፒሪየንስ ካደረኩት የሆነ ግለሰብን ሶሻል ሚዲያ ላይ በጣም ኢንፍሉዌንሰር የሆነ ግለሰብን አይመቸኝም እስከተወሰነ ሰዓት to be honest አይመቸኝም። አላውቅም ለምን እንደሆነ ምክንያቱም አላውቀውም ማለት ለምን እንደምጠላው አላውቅም። ጀስት አይመቸኝም። ቀልደኛ ነው በነገራችን ላይ ቀልደኛ ነው። ቀልዱ ሁላ በቃ ሰው ሁሉ ከከተ ብሎ ይስቃል። ግን እኔ እዚህ መጥቶ ቢኮረኮረኝ ሁላ የሚያስቀኝ አይመስለኝም። እና ግን ከተወሰነ ሰዓት በኋላ ቪዲዮዎቹ ምናምን ሳይ ደግሞ የሚያስተምረው ምናምን ሳይ ትንሽ ወደ ራሴ መለስ ብዬ ተመልሻለሁኝና ስለዚህ ብላይንድ ስፓትን ወደ ብቸኝነት ይመራችሁ። እቺን ሴሽን ሳምራይዝ ታሪክ ምርጫው እናንተ ነው በባለም በቦሌ። ስለዚህ ብላይንድ ስፓት ሆናችሁ ግን ነገሮች ላይ ዲሳይድ አታርጉ። ምክንያቱም ብላይንድ ስፓት የት ሊድ እንደሚያደርግ ፊልሙ በደንብ አድርጎ አሳይተዋል። ልክ ገና ፊልሙ የጀመረ ሰሞኑን አይታችሁታል። አሁን አሳይቻችኋለሁ የተወሰነ ሲኖችን። በቃ ልጁ ገና ሲጀምር ተመልከቱ። ኔጌቲቭ ጽንሰ ሀሳብ ዝም ብሎ አይደለም የጀመረው ገና